በጭንቅና በድርቅ ሰዓት ለአንድ ኩባያ ውሃ ሰዎች በሚጋደሉበት መንደር ውስጥ ያላትን የመጨረሻ ቅንጣት ውሃ ለማታውቀው እንግዳ የሰጠች ምስኪን እናት ምን አይነት ታምር ሊገጥማት ይችላል? ስግብግብነት የሰበሰበውን ሁሉ በሰከንድ ውስጥ ሲያጣ፣ ደግነት ግን ባዶውን ጉድጓድ ወደማይደርቅ የበረከት ምንጭ እንዴት እንደቀየረው የሚያሳየውን እጅግ ልብ የሚነካ ታሪክ ዛሬ ይዘንላችሁ ቀርበናል። ይህ ከሳምፔር የልብ ታሪኮች ነው። እንኳን በደህና ቆያችሁን። እስከ መጨረሻው ከተከታተላችሁን የህይወት እይታችሁን ሙሉ በሙሉ የሚቀይር ድንቅ ጥበብ ታገኙበታላችሁ። የማይደርቀው የውሃ ጉድጓድ። ከዕለታት አንድ ቀን ዙሪያዋ በትላልቅ ተራሮች በተከበበች ግን ደግሞ ዝናብ ርቋት በድርቅ በተመታች አንዲት መንደር ውስጥ እልፍነሽ የምትባል ምስኪን መበለት እናት ትኖር ነበር። የመንደሯ አፈር ደርቆ ተሰንጣጥቋል። ዛፎቹ ቅጠሎቻቸውን አርግፈው እንደ ደረቅ እንጨት ቆመዋል። ወንዞቹ ሁሉ ወደ አሸዋነት ተቀይረዋል። በዚያች አስቸጋሪ መንደር ውስጥ ውሃ ከወርቅ በላይ የከበረ ሀብት ነበር። የመንደሩ ሰዎች ለአንድ ኩባያ ውሃ ሲሉ ይጣላሉ፣ ይጋፋሉ። እልፍነሽ ግን ያላት ሀብት ከቤቷ ጀርባ ያለችውን በጣም ጥቂት ውሃ የምታመነጭ አንዲት ትንሽ የጉድጓድ ውሃ ብቻ ነበረች። ያቺ ውሃ ለሷና ለትንሽ ልጇ ለአቤል ለዕለት መጠጫ ብቻ የምትበቃ ነበረች። የቤቷ ጎረቤት የሆነው ደረጀ የተባለ ስግብግብ ሰው ግን ሙሉ የውሃ በርሜሎች እያሉት የእልፍነሽን ደካማነት አይቶ ውሃዋን ለመቀማት ሁልጊዜ ያደባ ነበር። አንድ ቀን ፀሐይ እጅግ አቃጥላ የምትወጣበት እኩለ ቀን ነበር። እልፍነሽና ልጇ አቤል በሙቀቱ ምክንያት ጥላ ስር ተቀምጠዋል። በዚያ ግለት ውስጥ አንድ በእድሜ የገፉ ልብሳቸው በአቧራ የቆሸሸና በጠማማ በትር የተመረኮዙ ሽማግሌ መንገደኛ ወደ እልፍነሽ ደጃፍ መጡ። ሽማግሌው በከፍተኛ የጥማት ስሜት ድምጻቸው የተንቀጠቀጠ እንዲህ አለው፣ ልጄ ሆይ ከዚህ ቃጠሎ ውስጥ መንገዱ ረዘመብኝ፣ ጉሮሮዬ ደርቋል፣ ነፍሴ ልትወጣ ነው፣ እባክሽን የምጠጣው ጥቂት ውሃ ስጭኝ አሏት። በዚህ ሰዓት ጎረቤታቸው ደረጀ ከግቢው ብቅ አለና ሽማግሌውን በቁጣ እያያቸው፣ አንተ ሽማግሌ በዚህ መንደር ውስጥ ውሃ የለም፣ ሂድ እዚያ አታስቸግር ብሎ አባረራቸው። ደረጀ ወደ እልፍነሽ ዞሮ በሹክሹክታ እንዲህ አላት፣ እልፍነሽ እንዳትሸወጂ፣ ያቺ ያለችሽ ውሃ ካለቀች ነገ ለልጅሽ የምታጠጪው ታጫለሽ፣ ለዚህ ለማታውቂ ሰው እንዳትሰጪ አላት። እልፍነሽ ግን በደረጀ ንግግር አልተመራችም። ወደ ውስጧ ተመልክታ አሰበች፣ እኔና ልጄ ዛሬ ባንጠጣ እንኳን እስከ ነገ እንቆያለን፣ እኛ አባት ግን አሁን ውሃ ካላገኙ ህይወታቸው ሊያልፍ ይችላል አለች። ወደ ቤቷ ገብታ ለልጇ አቤል አስቀምጠው የነበረችውን ብቸኛ ንጹህ የሸክላን ስራ ውስጥ ያለችውን ውሃ ይዛ መጣች። ለሽማግሌው አቀረበችላቸው። ሽማግሌው ውሃውን በጥማት እየጠጡ ሲጨርሱ ፊታቸው በደስታ አበራ። እልፍነሽም ባዶንን ስራ እያየች በውስጧ ተደሰተች። ደረጀ ግን እየሳቀ እንዲህ አላት፣
ሞኝ ናት። አሁን ለልጅሽ የሚሆን ምንም ውሃ የለሽም፣ ነገ ስታለቅሺ አይሻለሁ ብሎ ጥሏት ሄደ። ሽማግሌው መንገደኛ ከመሄዳቸው በፊት ወደ እልፍነሽ ጠጋ አሉና በበትራቸው ደጋግመው መሬቱን መቱት። አይኖቿን እያዩ እንዲህ አሉት፣ ደግነት በፍጹም ጎጆሽን ባዶ አያደርገውም። የሰጠሽው ውሃ የህይወት ውሃ ምንጭ ይሆንሽ ብለው መርቀው መንገዳቸውን ቀጠሉ። በማግስቱ ጠዋት በመንደሩ ውስጥ ትልቅ ጩኸት ተሰማ። የደረጀ ትልልቅ የውሃ በርሜሎች ሙሉ የነበረው ውሃ ሁሉ ተኖ አልቆ ሙሉ በሙሉ ደርቆ ነበር። ደረጀ በድንጋጤ የጮኸ ወደ እልፍነሽ ግቢ መጣ። ነገር ግን በእልፍነሽ ግቢ ውስጥ የታየው ነገር መላውን መንደር አስደነገጠ። የእልፍነሽ ትንሽ የውሃ ጉድጓድ ሞልታ ፈሳለች። ውሃው ጥራቱ ልክ እንደ ብርጭቆ የሚያብረቀርቅ ቀዝቃዛና እጅግ ጣፋጭ ነበር። የሚገርመው ነገር ያ ሁሉ የመንደሩ ሰው እየቀዳ ቢወስድም የጉድጓድ ውሃ ቅንጣት ታህል አይቀንስም ነበር። ይልቁኑ እየሞላ ይፈልቃል። ደረጀ በሰራው ስግብግብነት አፈረ። ተንበርክኮም እልፍነሽን ይቅርታ ጠየቃት። እልፍነሽ ግን ቂም አልያዘችበትም። በትልቅ ሰኔ ውሃ ቀድታ ሰጠችውና እንዲህ አለችው፣ ደረጀ ሆይ የፈጣሪ በረከት የሚበዛው ለብቻችን ስንይዘው ሳይሆን ለሰዎች ስናካፍለው ነው። ከዚህ ቀን ጀምሮ ያቺ የደረቀች መንደር በእልፍነሽ የማይደርቅ የውሃ ጉድጓድ ምክንያት እንደገና ለመለመች። ሰዎችም ስግብግብነትን ትተው መረዳዳትን ተማሩ። አዎ ወዳጆቼ፣ የፈጣሪ በረከት የሚበዛው ለብቻችን ይዘን ስንቆልፍበት ሳይሆን ለተራቡና ለተጠሙ በደግነት ስናካፍል ነው። ይህ የእልፍነሽና የማይደርቀው የጉድጓዱ ታሪክ በህይወታችን ውስጥ ትንሽም ቢሆን የደግነትን ዋጋ እንዳሳያችሁ ተስፋ አደርጋለሁ። ታሪኩን ከወደዳችሁት እባካችሁን ላይክ ማድረጋችሁን እንዳትረሱ። ወደፊትም እንዲህ ያሉ ልብ የሚነኩና አስተማሪ ታሪኮች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እናንተስ ከዚህ ታሪክ ምን ተማራችሁ? በኮሜንት መስጫው ላይ አጋሩን። በሚቀጥለው ቪዲዮ እስከምንገናኝ ሰላምና በረከት ለእናንተ ይሁን። ከሰምፔር የልብ ታሪኮች ነበር።